እንደምታውቁት አብዛኛው የመኖሪያ ቤት ኪራይ በሰኔ 30 እና ከዛ በኋላ ባሉት ወራቶች የሚያበቃበት ወይ ደግሞ ፍጻሜ የሚያገኝበት ጊዜ ነው። ይሄም ማለት እንግዲህ ከሰኔ 30 2018 ዓመተ ምህረት በኋላ አከራይና ተከራይ ምናልባትም አዲስ ውል ወይ ደግሞ ውላቸውን የሚያቋርጡበት ጊዜ ነው። ምንም እንኳን በርካታ የመኖሪያ ቤት ኪራይን በተመለከተ የሚቀርቡ ጥያቄዎች ቢኖሩም አንድ ጥያቄ ግን ምላሽ ለመስጠት ቀርብ ያለው ምንድነው? ብዙ ጊዜ ተከራዮች ቤቱን ከተከራዩ በኋላ ለረጅም ዓመትም ስለሆነ የሚኖሩበት ቤቱን በበርካታ ገንዘብ ወጪ በማውጣት ያድሱታል፣ ጥሩ ለማድረግ ይሞክራሉ። ታዲያ ክርክሩ የሚመጣው አከራይ ቤቱን እፈልጓለሁ ወይ ደግሞ ኪራይ ውሉ አብቅቷል ተብሎ ተከራይ ቤቱን መልቀቅ ሲኖርበት ነው። ወጪ አውጥቼበታለሁና ይሄን ያህል የሆነ አማውንት አከራይ ሊከፍል ይገባል የሚሉ ክርክሮች ይመጣሉ። ታዲያ እንደዚህ ሲሆን በፍትሐብሔር ሕጋችን ላይ በግልጽ የተቀመጡ ድንጋጌዎች አሉ። ይህን ጉዳይ በተመለከተ በተለይም ደግሞ የፍትሐብሔር ሕጋችን አንቀጽ 2973 ላይ አንድ ተከራይ ቤቱን ያደሰው በአከራዩ ፍቃድ ከሆነ ሙሉ ለሙሉ ያን ቤት ለማደስ ያወጣውን ወጪ ከአከራይ መጠየቅ እንደሚችል መብት ይሰጣል። ነገር ግን ይሄ በተቃራኒው ሲነበብ ወይ ደግሞ በዛው ላይ በ2973 ንዑስ ቁጥር 2 ላይ በግልጽ እንደተቀመጠው ይህ ተከራይ ያንን ሁሉ ወጪ ያወጣው አከራይን ሳይጠይቅ ወይ ደግሞ ፍቃዱን በግልጽ ሳይቀበል ከሆነ አንዳችም ወጪውን በተመለከተ ከአከራይ የመጠየቅ መብት አይኖረውም ይላል። ይልቁንስ እንዲህ አይነት ነገሮች ሲፈጠሩ ምን አይነት መብቶች ይኖሩታል ተከራይ የሚለውን ደግሞ ስንመለከት በ2974 ላይ በግልጽ የተቀመጡት የማቻቻያ ሀሳቦች ናቸው። ይህም ማለት እንግዲህ ተከራይ ሲኖር ያጠፋቸው ጥፋቶች ወይ ደግሞ ቤቱን ዋጋው እንዲቀንስ ያደረገ ወጪዎች ያሉበት ከሆነ ያወጣቸው ወጪዎችና ያሉበትን ወጪዎች ወይ ደግሞ ለአከራይ መክፈል ያለበትን እንዲጣጣለት ወይ ደግሞ እንዲካካስለት ወይም እንዲቻቻልለት የመጠየቅ መብት ይኖረዋል። ሌላኛው መብት ደግሞ ምንድነው? የተሰሩት ማሻሻያዎች በግልጽ ተነቅለው መወሰድ የሚችሉ መሆኑን እና ቤቱ ላይ ምንም አይነት ዳሜጅ ወይ ደግሞ ኪሳራ የማያደርሱ መሆኑ ከታወቀ ተከራይ ያስቀመጣቸውን ማሻሻያዎች በማንሳት መውሰድ የሚችል መሆኑን በግልጽ በፍትሐብሔር ሕጋችን ላይ ተቀምጦ እናገኘዋለን ማለት ነው።